ምን ቢሆን ነው? ምን አይነት መገለጥ ቢያገኝ ነው? ምን አይነትስ ሚስጥር ቢኖረው ነው አንድ ታላቅ የፊዚክስ ሊቅ የአጽናፍ ዓለም ሚስጥር ሁሉ 3፣ 6 እና 9 ብቻ ናቸው ያለው? ኒኮላ ቴስላ። ኒኮላ ቴስላ ዝም ብሎ አይነት ሰው አልነበረም። በግምት የሚመራም የዋዛ ሰው አልነበረም። እርሱ የኤሲ ኤሌክትሪክ ስርዓት የፈለሰፈ፣ ለራዲዮ መገኘት መሰረት የሆነ፣ ሪሞት ኮንትሮልን ሰርቶ ያሳየ ድንቅ ሰው ነበረ። እናም እርሱ ሲናገር ዓለም በጥሞና ያደምጠው ነበረ። እርሱ የነገን ዓለም ዛሬ ላይ የሚያይ ድንቅ ሰው ነበረ። እስቲ አስቡት። ተፈጥሮ በሂሳብ ቋንቋ ትናገራለች። ከአንድ ስንነሳ 2፣ 4፣ 8 እያልን ስናበዛ የምንደርስባቸው ቁጥሮች ሁሉ በቁስ ዓለም ውስጥ ይንከራተታሉ። ግና አንድ እንግዳ ነገር አለ። 3፣ 6 እና 9 በዚህ የቁጥር ሰንሰለት ውስጥ የሉም። እነርሱ ከውጭ ሆነው እንደ አዛዥ ይሰራሉ። የሂሳብ ሊቃውንት ይህንን ሲያስቡ ይደመማሉ። አጋጣሚ ወይስ ሚስጥር? ለኒኮላ ቴስላ ተአምራዊ ሚስጥር፣ ለሌሎቹ ግን እንቆቅልሽ ነው። ነገር ግን በማስረጃ የሚያምኑት ጠንካራ ጠበብቶች በጥርጣሬ ይመለከቱታል። ቁጥሮች እውነታን ይገልጻሉ እንጂ በራሳቸው ምትሃት አይደለም ይላሉ። ቴስላ በእነዚህ ቁጥሮች የተለከፈው በራሱ አእምሮ ውስጥ በነበረው ስሜታዊ ትስስር ሊሆን ይችላል። ምክንያቱም ሳይንስ ማስረጃ እንጂ ምትሃትን አያምንም። ሆኖም አንድ ጥያቄ አሁንም አየር ላይ ይንሳፈፋል። እውነት ሳይንስ ከምናብ ጋር ሲገናኝ የሚፈጥረው ፍንዳታ ይሄ ይሆን? ቀደምቶቹና የጥንቶቹ ከቁጥር ባሻገር ሌላ ትርጉም ይፈልጉለታል። 3 ማለት አካል፣ አእምሮ እና መንፈስ፣ 6 ደግሞ ሚዛን ነው። 9 ወደ ፍጻሜው ወይም ወደ መነሻው መመለሻ ነው ይላሉ። የሰው ልጅ ከዘመናት በፊት ሚስጥራዊ ጥበቦች ውስጥ እነዚህን ቁጥሮች ሲጠቀም ቆይቷል። ምናልባት ቴስላ ያገኘው አዲስ ነገር ሳይሆን የጠፋውን ጥንታዊ ዕውቀት ይሆን? ታዲያ እነዚህ ቁጥሮች የአጽናፍ ዓለም ሚስጥር መክፈቻ ናቸው ወይስ የሰውን አእምሮ ለመማረክ የሚችሉ ውብ ስሌቶች? ምናልባት መልሱ ያለው እኛ በምንመለከትበት መንገድ ላይ ነው። ቴስላ በእነዚህ ቁጥሮች ውስጥ ኃይልን አይቷል። የራሱን ዓለም ገንብቷል። የሚያረገው ራሱ በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት ነበረ። የዓለም ታዋቂ ሰዎች በእነዚህ የቁጥሮች ምትሃት ያምናሉ። የሀገራችን አቀንቃኝ ሮፍናን ራሱ የአልበሙን ስያሜ 3፣ 6፣ 9 ብሏል። እናንተስ ምን ይሰማችኋል? እነዚህ 3 ቁጥሮች ተራ ቁጥሮች ናቸው? ቁጥርስ ብቻ ናቸው? ወይስ አንዳንዶች እንደሚያምኑት ተአምራዊ ቁጥሮች? ምን ታስባላችሁ?